ሰላም ሰላም ቲጂ ላይ ለማታውቁኝ ዛሬ አንድ ነገር ይዤላችሁ መጥቻለሁ። ቀድሜ እንደተናገርኩት ያው እኔም እዛው ስላለሁኝ አብዛኛው የምሰራቸው ቪዲዮዎቼ በተለይ በአረብ ሀገራት ለሚኖሩ እህቶቼ ነው መናገር የምፈልገው። ምክንያቱም ከማየውም ራሴም ካሳለፍኩበትም አንፃር ትንሽ የሆነ ነገር ብናገር ምናልባት ደግሞ ይሄንን ነገር ለማያውቁ እህቶቼ ካሉ ይችን ቪዲዮ እስከነው ሲያደርጉ ካዩዋትና እናንተም ደግሞ ሰብስክራይብ በማድረግ ጓደኞቻችሁ ሼር በማድረግ እንተሰብ እንዲሆኑ ብትጋብዙልኝ በጣም ደስ ይለኛል። ሙስሊሞቹ በአላህ ቤቴን ሰብስክራይብ አድርጉልኝ፣ ክርስቲያኖቹን በምታምኑት እምነት ቤቴን አሳድጉልኝ፣ አብረን እንደግ እያልኩኝ ዛሬ አንድ ነገር መናገር የምፈልገው አንዲት አረብ ሀገር የመጣች እህታችን ወደ ትዳር ውስጥ ስትገባ እጅግ በጣም ብዙ የሚደርስባት ተጽዕኖ አለ። ለምሳሌ በተለይ አሁን እዚሁ ወደ ሀገር ቤት ሳትሄድ እዚሁ ባለችበት ሀገር እንደምንም እንግዲህ ፈጣሪዋ ረድቷት ጥራ ተጋገራ ውጭ ላይ የምትሰራበት አጋጣሚ መጥቶ በተለያየ ጉዳይ ከሰዎች ጋር ትገናኛለች፣ ትግባባለች። ስለዚህ ወደማይቀረው የሰው ልጅ እግዚአብሔር ወደሚፈቅደው የትዳር ህይወት ውስጥ ትገባለች ማለት ነውና እንግዲህ ደግሞ ሳይሆን ሲቀር አንዳንድ ነገሮችንም ራቅ አድርገን እናስተውለን ባለማየታችን የሆነ ስህተት ውስጥ ልንገባ እንችላለንና እንደዛ ሆኖ መሀል ላይ ወይ ግጭት ይፈጠራል ወይ ደግሞ የመሰረታቸው ትዳር ሀፕን ያደርጋል ማለት ነውና እንደዛ በሚሆንበት ሰዓት እኔ ብዙ ጊዜ ያስተዋልኩት ነገር እንደዚህ አይነት የገጠማቸው እህቶቻችን ሌሎች እህቶቻችን ይማሩ ብለው ሶሻል ሚዲያ ላይ ወጥተው ሲናገሩ ሲመጡ ስፔሻሊ ሴቶች የምንሰጣቸው ኮመንት እጅግ በጣም ልብ የሚሰብር የሚያስደነግጥ ነው። ወንዶችስ እስኪ እንደው ምናልባት እሱ እዛ የሰፈር ድንጋይ የሞቀ ክንታሮቱ ቂጡ እስከሚያወጣ ድረስ ስላልሆነለት ስላላገኛት ቅላት መንፈስ ሊሆን ይችላል። ከአካባቢው ካሉት ጓደኞችስ በፊት የተለያየ ነገር እይታዎች ሊኖሩ ይችላሉ ምናምን እንላለንና ግን እንደኛ ገለልተኛ ወገን ሆነን እኛ እንድንማር ብለው ገመናቸውን የሚደርስባቸውን ተጽዕኖ የደረሰባቸውን ነገር ገታ አድርገው እኛ በእነሱ መንገድ ሄደን እንዳንሰበር ሚዲያ ላይ ወጥተው በጥንካሬ ሲናገሩ ካጠገባቸው ከጎናቸው መቆም መደገፍ መስማት እነሱ ከታመሙት ህመም እኛ መጠበቅ መዳን ሲገባን ለነሱ የምንሰጣቸው ሪስፔክት እጅግ በጣም የወረደና እኔ እንጃ አንዳንድ ጊዜ እኔ በጣም ይገርመኛል። ቃል አጣውላት የእውነት ነው የምላችሁ። ስፔሻሊ እዚሁ አረብ ሀገር የምንኖር እህቶች ናቸው እንደዚህ ያሉ ኮሜንት የሚሰጡት ማለት ነውና ምናልባት ያቺ ልጅ ትዳር አጋር የመሰረተችው ስፔሻሊ ማለት ይሄ ብዙ ጊዜ እኛ በተለምዶ ትዳር የውጭ ዜጋ ስናገባ ሲያገቡ ደስ የሚላቸው ሰው ኢሮፕ ምናምን ያሉ ሰዎች ናቸው። እንዳትሸወዱ። ኢሮፕም ቢሆን በጣም ብዙ አጭበርባሪዎች ሌቦች አሉ። ትዳርን ከላይ ፈጣሪ ባርኮ ሲሰጥ ነው እንጂ ምንም ይሁን እውነት እንነጋገር ከተባለ የእውነት መናጢ ድሃ ሀበሻ ወንድ ከምታገቢ አንድ ላቆ ካኖርሽ አንቺ የምትፈልጊውን ነገር ካሟላለሽ እንደማንኛው ሰው መኖር ነው አይደል? የምትፈልጊው ልጆች አግብተሽ ልጅ ወልደሽ ቤተሰብ መስርተሽ ላይፍሽን መኖር ነው የምትፈልጊው አይደል? ለምን ባንጋሊ አይሆንም? ለምን ፓኪስታኒ አይሆንም? ያ ሰውዬ ላንቺ ይመችሽ፣ ጥሩ ሪስፔክት ይኖረው፣ ቤተሰቦችሽን ያክብር፣ ላንቺ አንቺን ያክብር፣ ይንከባከብሽ፣ ልጆችሽን ያሳድግልሽ። ስለዚህ ምንድነው ልዩነቱ ነው የኔ ጥያቄና ብዙ ጊዜ ደግሞ የአረብ ሀገራት ያሉት የውጭ ዜጎች የታወቁ ናቸው ማለት ነው። እንደኛ ታዳጊ ሀገራቶች ወይም ደግሞ ወደ ሀገራቶች የሚመጡ ስደተኞች ናቸው ማለት ነውና እንደውም የኒማኛ የምን ዜጋ ናት ያገባት? አሁን የኒማኛ ሚስት ፊሊፒኒ ናት። ግን ዩኒማኛውን ብዙ ሰው ሲዘረጥጥ ሲሳደብ ምናምን ታዩታላችሁ። ስለሚስቱ ግን አንድም ነገር አይናገርም። መልካም ጎናን ነው የሚናገረው። ለምን ብልጥ ነው፣ ጎበዝ ነው፣ ያውቃል ሀበሻ ምን አይነት ፒፕል እንደሆነ ምን አይነት ዲሲፕሊን እንዳለን ያውቃል ማለት ነውና ወደዚህኛው ስመለስላችሁ በአካባቢያችሁ ያሉት እነሱ ናቸው። ከነሱ ጋር ይግባባሉ፣ ከነሱ ጋር ሪሌሽንሺፕ ይፈጥራሉ። ይሆናል ብለው
ደስተኛ እንሆናለን፣ ቤተሰብን መሰርታለን፣ ህይወት ይኖረናል ብለው ያገባሉ። ሀፕን ያደርጋል። ሀፕን ሲያደርግ ድሮስ ምን አለኝ ብላ ነው እሱን የምታገባው? እነሱን ከማገባ ቆሜ በቀር ይሻለኛል፣ ከሀገር ልጅ ውጭ እንደዚህ ምናምን በጣም ይሄ እዚህ ላይ በቃላት መግለጽ የማልፈልጋቸው ጥሩ ነገር ያልሆኑ ሁሉ የሚናገሩ ልጆች አሉ። በመሰረቱ የራሳችን ዜጋ አንድን የአበሻ ወንድ እንኳን ስናገባ ነገ ትዳራችን ሀብን ይሆናል፣ ይበድለኛል፣ ይሄ እንደዚህ ያደርገኛል ብለን ብናቅ ኑሮ አናገባም። ያበሻም ይሁን የሌላም ዜጋ ይሁን አናገባም። ስለዚህ አንዲት ልጅ እነዚህ ልጆችም ትዳር የሚይዙት እንደሚበድላቸው እንደዚህ አይነት ነገር በደል እንደሚደርስባቸው ሀብን እንደሚያደርግባቸው ቢያውቁ አያገቡም። በቃ ያገናኛቸው ፍቅር ነው፣ መግባባት ነው። እንደ ማንኛውም ሰው እንተሳሰራለን፣ ቤተሰብን መሰርታለን ብለው ይገባሉ። እዚህ ዋናው ፖይንት ማለት ነው። ነገር ግን አንዱ ፈላጊ አንዱ ደግሞ አባራሪ ይሆንና ባልጠበቀውት መንገድ ይሄዳል ማለት ነው። እና እንደዛ ሲሆን ፈጣሪ ሆይ ከእንደዚህ አይነት ነገር ጠብቀኝ፣ ከልለኝ፣ እንደዚህም አለ እንዲህ ብለን ራሳችን ቆም ብለን መማር ቁም ነገሮችን መጨበጥ ሲገባን ኮመንት ስር እየገባን ያልሆኑ ቃላቶች እየወረወርን ማሸማቀቅ የለብንም። ለምን አሁን እኛ እድሜ ልካችን ማዳም ቤት አንኖርም፣ እንደነሱ እንወጣለን፣ እንደነሱ ላይፍ ይኖረናል። ስለዚህ ነገ ምን አይነት ሰው ጋር እንደምንተሳሰር አናቅም። እያንዳንዳችሁ መቼም ትዳር ያላዛችሁ እህቶቼ አላማ የላችሁም አልልም እና ትዳር ያላችሁም እስከምን ድረስ ነው? ምን ያህል እርግጠኛ ናችሁ? አንድ ሰው በነገራችን ላይ አንድ ሰው እርግጠኛ መሆን የሚችለው በፈጣሪው ብቻ ነው። ሰው ምንጊዜም ሰው ነው። ሰው ፍጹም አይደለም። እኛ ኃጢአተኞች ባንሆን ስህተት ባንሰራ ለእኛ ንስሐ የሚባለው ነገር አይዘጋጅልንም ነበር ማለት ነው። እና እንደዚህ አይነት ኮመንት የምትሰጡ ልጆች ቆም ብላችሁ ብታስቡና እነሱ ያለፉበትን መንገድ በጥልቅ አይታችሁ ነገ እናንተ ለምትራመዱበት የህይወት መንገድ ይጠቅማል።